እመጣለሁ እናንተም እኔ ካለሁበት እንድትኖሩ ወስዳችኋለሁ ብሎናል። ሊወስደን ይመጣል እና ይምጣ። እንደው ምጽአት ቢርቅ ለሚሻላችሁ ቢቀርብ። አንዳንድ ሰው 400 ዓመት ቀረው ሲባል ወይ እድል እንዴ ይምጣ ነው እንጂ እናንተ ምቀኛ ናችሁ። እንደው ለጌታ እንደው የፈጣሪያችሁን መምጣት ትጠላላችሁ እንዴ? ነውር ነው። አዛኝ ራቅ ቢል ነው ቀረብ ቢል ነው የሚሻላችሁ። እኔ ዛሬም ይምጣ ምን ጥሩኛ እንዳይመስላችሁ መቼም በቸርነቱ ይምረኛል ብዬም እንደው ባይሆን ታዲያ እንደው ባይመጣ ይሻላል ከምል ጌታዬ ናልኝና እንደምታረጋ አርገኝ ብላ ይሻለኝ እንዴ? እንግዳ እኮ አትምጣብኝ ሲሉት ጥሩ አይደለም። ይምጣና ነው እንደሚያረጋ ያርገኝ እንጂ አትምጣ ልለው ነው ደግሞ ና በሉ ሁላችሁም። አዎ ይምጣ እንጂ ነውር ነው። አትምጣ ማለት እንዴ ምልክቱ ቀረበ እንደዚህ ያለ ሲባል ወይ ትላጭ ጥቂት እንደው ገፋ ባለ ይላል ሰው በልቡ እንዴ ይምጣ እንጂ አባታችን እኮ ነው። እውነቴን ነው። ታዲያ እንዲመጣ ከፈለግን እንዘጋጅ እንጂ ደግሞ ፈጣሪያችን እንዳይመጣ ይሄን የመሰለ የምሕረት አባት ልንናፍቀው ሲገባን ደግሞ ጭራሽ ራቅ እንዲልልን መፈለግ እንዴ ክርስቶስ እኮ ያለው ምንድነው? እኔ ምጽአትን እንዲህ ነው እንድታስቡት የምፈልገው፣ እንዲናፍቃችሁ ነው። እስቲ የሰርጉ ቀን የሚያስጠላት ሴት አምጡ። በጣም የምትወደው ባል አጭቷት እንዴ ሁሉ የተሟላለት ይገርማችኋል እኮ ቤተ መንግስት ውስጥ የሚኖር ሁሉ የሚታዘዘው ሹመቱ የማይሻር ዓለም የሚንቀጠቀጥለት ባል ልታገባ ቢሆን ያ የሰርጓ ቀን ራቅ እንዲል ነው ቀረብ እንዲል ነው የምትፈልገው? ተናገሩ እንጂ ቀረብ እንዲል ነው። እኛ እኮ ሙሽራችን ክርስቶስ ነው የሚመጣልን የሰማይ መንግስት ሊወስደን። ደግሞ ለዚያውም ይቺ ሴትዮ ብትዳር ሌላ ሰው ደግሞ ይመጣና ቤተ መንግስት ያባረራታል። እንዲሁ አታዩትም? ይኸውም እድሉ ሲገኝ ነው። በእኛ ሀገርስ ያም የለም። በአሜሪካ በምናምን ስታየው ግን የሆነች ሴትዮና ባል ይገባሉ። ለምሳሌ በፊት ጆርጅ ደብሊው ቡሽ የሚባሉት ገቡ ከነሚስታቸው። ባራክ ኦባማ መጡና ቻው ቻው ሄዱ። እሳቸው ሲባል ትራምፕ መጡና ጤና ይስጥልኝ ወደ ቤታቸው። አሁን ደግሞ የጆ ባይደን ገቡ ቻው፣ ደግሞ ትራምፕ መጡ። እየመጣም አሁን የምንሄድበት ሰርግ ይሁን ደግሞ ለዚያውም ጋብቻ ችግሩ አመሉ መከራ፣ መፋታቱ መከራ፣ ጥሎ መሞት አለ። ያችን የመሰለች በዚያ ሁሉ ድግስ ያገባት ሚስት ጥላው ሞት ትላለች። እናቴ እንዲሁ ሲያሳዝን ያገባ ሰው ማምላክ እንዴ እውነቴን እኮ ናቸው። በጣም ነው የሚያሳዝነኝ። እውነቴን ነው። እንዲሁ እንኳን እኮ እንዲሁ ሚስት ይቅርና እኮ ጓደኛ እንኳን እንዲሁ ሩቅ አገር ጥለው ሲሄዱ ያሳዝናል እኮ። አብራ የኖረችው ሚስት ሙት ትዚህ ውሎ ሲገባ ቤቱ ጭልም የለቻች ሴትዮ እናቴ። እሱሳ ቢሆን ሰው መሀል ትከሻውን ደርበብ አድርጎ ሲሄድ ባሏ የኔ ጌታ የኔ ባል እኮ ነው የምትለው የለ ሲሞት የለም። የምንሄድበት ሰርግ ግን ሁልጊዜ ሰርግ አለን። ሰርግ እስኪ እንደ ሰርግ ቀን ሁልጊዜ ሰርጉን ማስታወስ ይችላሉ ሰዎች? የለም። እንዲሁም የድግሱ ሰሞን እኔ መቼም ሰው ሲዳራ ይጫውቃለሁ። የድግሱ ዕለት ሻብ ረብ መቼስ ምድሪቱ ሁሉ ትንቀጠቀጣለች። ከዛ በኋላ በሶስተኛው ቀን ውሃዙ ይሰረቁ ነው። ሹልክ 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 ሰው ሁሉ በቃ ወደ የቤቱ ጥሎ ይሄድና መጨረሻ ላይ ቤቱ ውርር ያለ ውሻ ብቻ ነው የሚቀር። በዚያ አጥንት ምናምን እየጋጠ በጓሮ የሚገኝ እሱ ነው የሚገኘው ማለት ነው። አይገኛ በቃ ዛ ብቻቸው እናቴ ሰዎቹ ብቻ ማለት ነው። ይገርማል። ደስታው ራሱ ይደበዝዛል። በአምስተኛው ቀን፣ በስድስተኛው ቀን፣ በሰባተኛው ቀን ከዚያ በአመቱማ ተውት እናቴ። ሲወልዱ ደግሞ በቃ እንደዚያ እያለ በቃ የማይደበዝዝ ሰርግ እኮ ነው አሁን የምንሄደው። ደግሞ ሁላችን ሰርገኞች ነን። ሙሽራችን ማን ነው? ክርስቶስ ነው የሚመጣለን ማለት ነው። ደግሞ ወስዶ የሚሞሽረን እንዴት ያለ ሀገር መሰላችሁ? እንዴት ያለ ሀገር እንደሆነ ቅዱስ ዮሐንስ አፈወርቅ ሲናገር ልንገራቸው። ሃይማኖተ አበው ምዕራፍ 65 ቁጥር 25 ላይ መካን ዘአልቦቱ ሕማም ይላል። ምን የለበትም? ሕመም የለ። ራስ ፍልጠት አሁን እዚህ ጨጓራ ያለበት አለ፣ ኩላሊት ያለበት አለ፣ ኪንታሮት ያለበት አለ፣ ምን የሌለብን አለ።
ሁሉ አለ። አሁን እዚያ ህመም የለም፣ ምንም ህመም እና ይምጣ ተናገሩ እንጂ ይምጣ እንጂ እንዴ ያሳርፈን እዚህ ሁሉ መከራ